ሰበር መረጃ ቃልዮት ቤተክርስቲያን የኢዩ ጩፋንና የዶክተር ገመቺስን አገልግሎት ተቃወመች። I will fear no one, for my great faith is in the Lord. He is my confidence and my strength. ማንንም አልፈራም፣ ታላቁ እምነቴ ያለው በእግዚአብሔር ላይ ነው። እንደዚህ ስትናገሩ ሰይጣን ሄዶ በአፍንጫ ላይ ነው የሚደፈው። እንደዚህ ይታያቸዋል። እንደዚህ መናገራችሁን አትርሱ። ይሄ ንግግር አነቃቂ ንግግር አይደለም። መጽሐፍ ቅዱስ ውስጥ ዳዊት የተናገረው ንግግር ነው። ማንንም አልፈራም፣ እግዚአብሔር መታመኛዬ ነው። ሳውንም አልፈራም፣ ሰይጣንንም አልፈራም። ለምንድን ነው የምፈራው? ታላቁ እምነቴ ያለው በእግዚአብሔር ላይ ነው አለ። ይሄንን ቃል ተለማመዱ። ኮንፊደንሳችሁ፣ ጥንካሬያችሁ እግዚአብሔር ነው። ከኢትዮጵያ ቃልዮት ቤተክርስቲያናት ስራ አስፈጻሚ ኮሚቴ በወቅታዊ ጉዳይ ላይ የተሰጠ መግለጫ። የኢትዮጵያ ቃልዮት ቤተክርስቲያን በደቡብ አፍሪካ ጉዞ አባሎች እንዳላት ይታወቃል። ለነዚህ ምዕመናን አገልግሎት ለመስጠት ከቤተክርስቲያኒቱ ጋር አብሮ ለመስራት ፈቃደኛ የሆኑ አጥቢዎችን በማደራጀት በአንድነት ሆኖ እንዲያገለግሉ በደቡብ አፍሪካ የቃልዮት ቤተክርስቲያን አጥቢዎች ህብረት አቋቁማለች። ህብረቱንና አጥቢዎችን እናንተ ከሆነችው ከኢትዮጵያ ቃልዮት ቤተክርስቲያን አብሮ የወንጌል ስራን በመስራት ላይ ይገኛሉ። የቃልዮት አጥቢያ ቤተክርስቲያን በራሳቸው እንደ አባላት የእድገት ፍላጎቱን ለንተናዊ አገልግሎት የመስጠት ሙሉ መብት አላቸው። ስለዚህ መንፈሳዊ አገልግሎት በተመለከተ ኮንፈረንሶችን በማዘጋጀት አገልጋዮችን ከውስጥና ከውጪ በመጋበዝ እንደሚያገለግሉ የሚታወቅ ነው። ቢሆንም አጥቢዎቹ አገልጋዮችን ሊጋብዙ አገልጋዮች ጤናማ መጽሐፍ ቅዱሳዊ አስተምሮ እንዳላቸው ልምምዳቸው መጽሐፍ ቅዱሳዊ እንደሆነና ከኢትዮጵያ ቃልዮት ቤተክርስቲያን የእምነት አቋምና ስርዓት ጋር የማይገጭ መሆኑን በራሳቸው መንገድ ከላይ ካሉ መዋቅሮች ከሚመለከታቸው አካላት ማረጋገጥ ይገባቸዋል። ይህም አሰራር የቤተክርስቲያኒቱን መንፈሳዊ ጤንነት ለመጠበቅ ማዕከላዊነትን ጤናማና አመራርን ለማጎልበት አይነተኛ መንገድ ሆኖ ቆይቷል። ይሁን እንጂ አንዳንድ መሪዎች አልፎ ይህንን አሰራር ባለማወቅ ሆነ በተለያዩ ምክንያት ሳይከተሉ ያለ ቤተክርስቲያኒቱ እውቅና አገልጋዮችን ሲጋብዙ ይስተዋላል። ከጥቂት ቀናት በፊት በማህበራዊ ሚዲያ ላይ ራሱን ነብይ ነኝ ብሎ የሚጠራ ኢዩ ጩፋ የሚባል ግለሰብ በደቡብ አፍሪካ ኢስት ለንደን በተባለው ከተማ በምትገኝ ቃልዮት አጥቢያ ቤተክርስቲያን ላይ እንደ አውሮፓውያን አቆጣጠር ከኖቬምበር 7 እስከ 9 ቀን 2025 ዓመተ ምህረት ድረስ አራሻውን ገልጾ መንፈሳዊ ጉባኤ እንደሚያደርግ ማስታወቂያ ሲናገር ሰዎች ሲጋብዝ ተመልክተናል። ይህን ጥሪ የኢትዮጵያ ቃልዮት ቤተክርስቲያን የማታውቀው የግለሰቡን አስተምሮ ሆነ ይዘት የሌሎች ቁሳቁሶች ሽያጭ ልምምድን የማትቀበል መሆኑን እየታወቀ በቃልዮት ቤተክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዝ ተግባር ነው። ስለዚህም ኢስት ለንደን ቃልዮት ቤተክርስቲያናትም ሆነ በሌሎች የቃልዮት አጥቢዎች ይህ ግለሰብ የሚሰጠውን አገልግሎት የማንቀበል መሆኑን እናሳውቃለን። በዚህ አጋጣሚ ብዙ የሐሰት ትምህርቶች፣ ልምምዶች በበዙበት በዚህ ዘመን የሁሉም ቃልዮት አጥቢያ ቤተክርስቲያናት የሚጠሯቸውን አገልጋዮች አስተምሮ ሕይወትና ልምድ በጥንቃቄ በመፈተሽ ከሚከተሉት ጋር ደጋግሞ በመመካከር የአባሎቻችንን መንፈሳዊ ጤንነት እንዲጠብቁ በድጋሚ ለማሳሰብ እንወዳለን። I will fear no one, for my great faith is in the Lord. He is my confidence and my strength. ማንንም አልፈራም። ቃልዮት ቄስ ዶክተር ገመቺስን ከፕሮግራም አገደች። የሐዋሳ ቃልዮት አጥቢያ ቤተክርስቲያን ህብረት ከፊታችን ከህዳር 9 እስከ 14 ባዘጋጀችው ታላቅ መንፈሳዊ ኮንፈረንስ በፕሮግራሙ ላይ እንዲያገለግሉ ከተጋበዙት አገልጋዮች መካከል ዘማሪ መጋቢ ታምራት ኃይሌ፣ ዘማሪ መጋቢ ተስፋዬ ጋቢሶ፣ ቄስ ዶክተር ገመቺስ ደስታ ወይንም ቡቡ የነበሩ ሲሆን ከነዚህ መካከል ቄስ ዶክተር ገመቺስ ደስታ በቃልዮት አብያተ ክርስቲያናት ህብረት እንዲያገለግል መጋበዝ የለበትም ሲሉ ተናግረዋል በሚል በአንዳንዶች የተነሳው ተቃውሞ ሰምታ በኮንፈረንሱ በእለቱ ያገለግላሉ ብላ ካለቻቸው መካከል ቄስ ዶክተር ገመቺስ ደስታን እንዲያገለግሉ መሰረዟን እምርት ማድረጓን አስታውቃለች። በዚያ ዙሪያ ለምንና እንዴት ሊደረግ እንደቻለ የሐዋሳ ቃልዮት ቤተክርስቲያን ያዘጋጀውን ኮንፈረንስ አዘጋጆችና ኃላፊዎች ለመጠየቅ ያደረግነው ሙከራ አልተሳካም። በጉዳዩ ላይ ዝርዝር ካለ ምላሽ ስናገኝ ይዘን እንመጣለን።